ስለ ሴቶች መብት፣ ስለ እኩልነት፣ ስለ ነፃነት ሲወራ መነሻው አውሮፓ ወይም ደግሞ አሜሪካ ከመሰለ በእውነት ተሳስተሃል። ከዛሬ 150 ዓመታት በፊት በ19ኛው መቶ ክፍለ ዘመን በኢትዮጵያ እምብርት ጉራጌ ምድር ላይ የወንዶች ሸንጎ ያንቀጠቀጠች ባህላዊው ስርዓት ስትሞግት የኖረች አንዲት ድንቅ ሴት ነበረች። ሴት ልጅ መሬት መውረስ የማትችልበት፣ ያለ ፍላጎቷ በግዳጅ እንድታገባ የሚደረግበት እና ደግሞ በወንዶች ምክር ቤት ውስጥ ድምጽ በሌላት በዚያ ዘመን ላይ እሷ ግን አይሆንም ብላ ተነሳች። ሺዎችን አደራጅታ ሀያላን ወንዶችን በስራ ማቆም አድማ አስጨነቀቻቸው። ታዲያ ይህች ሴት ማን ናት? ለምንስ ታሪኳ እስካሁን ድረስ በጉልህ አልተነገረም? ዛሬ በምጡቅ ቻናላችን ላይ የኢትዮጵያዊቷን የሴቶች የነጻነት ታጋይ የቃቄ ወርዶትን አስገራሚን ያልተሰማ ታሪክ ዝርዝር ይዤላችሁ ቀርቤያለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ወይት ሰብስክራይብ ማድረግ እንዳይረሳ። አብራችሁን ቆዩ። ስሟ ማን አልኳችሁ? የቃቄ ወርዶት። የቃቄ ወርዶት የተወለደችውና ያደገችው በጉራጌ ዞን በጉመር ወረዳ ውስጥ ቃቄ በተባለ ውብ መንደር ውስጥ ነው። ማህበረሰቡ ከትውልድ ስፍራዋ ጋር አያይዞ የቃቄዋ ወርዶት ወይም ደግሞ የቃቄ ወርዶት እያለ ይጠራታል። የቃቄ ወርዶት ታሪክ በዋነኝነት በትውፊት ወይም በቃል ታሪክና በማህበረሰቡ ሽማግሌዎች ትረካ እየተቀባበለ የመጣ በመሆኑ እንደ ዘመናዊ የታሪክ መዛግብት ትክክለኛ ቀናትንና ዝርዝር ያለ የቤተሰብ የልደት መረጃዎችን በቁጥር አስቀምጦ ማግኘት አስቸጋሪ ነው። ነገር ግን ከተለያዩ ባህላዊ ጥናቶችና በደራሲ አለማየሁ ገላጌ መጽሐፍ ላይ እንደተጠቀሰው ከሆነ ስለ እርሷ ውልደትና ከማን ጋር እንዳደገች ጭምር ከዚህ ቀጣይ በደንብ እናያለን። ወርዶት መቼ ተወለደች? የውልደት ቀኗ በቅጡ የሚታወቅበት ቀን የለውም። የተወለደችበት ትክክለኛ ዓመተ ምሕረትም በውል አይታወቅም። ነገር ግን የኖረችበትና ታላቁ የሴቶችን መብት ንቅናቄ ያካሄደችበት ዘመን ማለትም በ19ኛው ክፍለ ዘመን አጋማሽ ላይ ወይም በ1800ዎቹ አጋማሽ ላይ እንደነበረ የታሪክ ምሁራን ይናገራሉ። በተለይም ታሪኳ ከጉራጌ ሕዝብ ባህላዊ የዳኝነት ስርዓት ወይም የዥቃ ሸንጎ ምስረታ እድገት ጋር በጥብቅ የተሳሰረ ነው። ታዲያ እነዚህ አበሉኛ ጠጡኛ አገሬ ሴቶች አይደለም የጆካ ሸንጎ ፍርዲስታን ብለው ይቅርና ጦር ይዘውብኝ ቢመጡስ ምን አደርጋለሁ? አባቷ ገረዶ የተባሉ የፎጋ ማህበረሰብ አባልና ታዋቂ የስንዴና የገብስ ነጋዴ ነበሩ። ፎጋ ማለት በጉራጌ ማህበረሰብ ውስጥ እጅግ የተከበረ ጥልቅ ባህላዊና መንፈሳዊ እውቀት ያላቸው ሰዎች የሚገኙበት ንዑስ ማህበረሰብ። ታዲያ እናቷ አስካላችሁኝ እናቷ ወይዘሮ ወርቅነሽን የሚባሉ ይነገራል። ወርዶት ገና በልጅነቷ ነበረ እናቷ ያረፉት። ታዲያ ከማን ጋር አደገች ካላችሁ ኦሬዲ ከአባቷ። እኔም ስንት ወንድሞችና እህቶች አሏት ብዬ ጠይቄ ነበር። የቃቄ ወርዶት ለእናቷም ለአባቷም ብቸኛ ልጅ ነች። አው ብቸኛ ልጅ ነች። ወንድምም ሆነ እህት አልነበራትም። እናቷ በጠዋት በመሞታቸው እሷን ብቸኛ ልጅ በመሆኗ አባቷ ገረዶ በልዩ እንክብካቤና እንደ ወንድ በልበ ሙሉነት ነበር ያሳደጓት። በአባቷ መጋለቢያ ፈረስ ላይ እየተቀመጠች ወደ ተለያዩ ስፍራዎችና የንግድ ቦታዎች አብራው ትጓዝ ነበር። ይህ የብቸኝነት አስተዳደጓና ከአባቷ ጋር ያገኘችው ነፃነት ነው በኋላ ላይ ለጀመረችው ታላቅ የነፃነት ትግል መሰረት ይሆናል። ወርዶት ገና ከልጅነቷ ጀምሮ እንደ ማንኛውም የዛ ዘመን ሴት ልጅ አልነበረችም። በነገሮች ላይ ያላት አመክንዮአዊ እይታ፣ ድፍረቷና በበደለ ፊት መረታት ባህሪ አለማሳየቷ ገና በጠዋቱ ልዩ ያደርጋታል። ንግግሯ ልብ የሚነካ ሰውን የማሳመን ችሎቷ ደግሞ እጅግ በጣም የሚያስደንቅ ነበር። ነገር ግን እሷ ያደገችበት ማህበረሰብ ለሴቶች የነበረው እይታ እጅግ በጣም የበታችነት የተሞላበት ነበር። ታዲያ በዚህ ጊዜ ነው የቃቄዋ ወርዶት በጣም በከባዱ ወደ ጭቆናው ዘመን የገባችው። ለመሆኑ በ19ኛው መቶ ክፍለ ዘመን በነበረው በዚያ የባህል ስርዓት ውስጥ ወርዶትን ወደ ትግል ያስገባት ያ መራራ በደል ምንድን ነበር? የዛ ዘመን ሴቶችስ ምን አይነት ህይወት ይኖሩ ነበር? እውነታው ግን እጅግ ልብ ሰባሪ ነበር። በወቅቱ በነበረው የባህል መዋቅር ውስጥ አንዲት ሴት ከጠዋት እስከ ማታ በትለፋ የንብረት ባለቤት መሆን ሙሉ በሙሉ የተከለከለች ነበረች። ይባስም ብሎ ህይወቷን ሙሉ የደከመችበት ንብረት ባሏ ቢሞት እንኳን ያ ያፈራችው መሬትና ንብረት ለሷ አይተላለፍም፣ ይልቁንም ወደ ወንድ ዘመድ እንጂ። ይህ ማለት ሴት ልጅ በኢኮኖሚ ሁልጊዜም በወንዶች ስር እንድትወድቅ የተፈረደባት ዘመን ነበር። ታዲያ ጭቆናው በዚህ ብቻ አላበቃም። አንዲት ልጃገረድ ማንን ማግባት እንዳለባት እንኳን የመወሰን መብት አልነበራት።
የራሷ ህልምና ምርጫ ተረግጦ በቤተሰብ ፍላጎትና ጥቅም ብቻ በቁም እስር ወደሚመስል የግዳጅ ትዳር ውስጥ ትወረወራለች። ከሁሉም በላይ ትልቁ በደል የሚፈጸመው በህግ ፊት ነበር። በማህበረሰብ ውስጥ ታላላቅ ውሳኔዎች፣ አዳዲስ ህጎችና ዳኝነቶች በሚወሰኑበት የዥጋ ወይም ደግሞ የጀጎ በሚባለው የወንዶች ከፍተኛ ምክር ቤት ሸንጎ ላይ ነው። አባቱ ሴቷን የምትመርጠው ለወንድ ልጇ እኮ ለወንድማ መራጭ ሽማግሌም ቢሆን ልጃገረድ ታጭለት ፈቃዷ ሳይጠየቅ እኛ ሴቶቹ ያልነው በሴትም በወንድም መረጣ ቢደረግም በመጀመሪያ ትዳር ጠያቂ ሽማግሌ ሲመጣ እካሌ ሽማግሌ ልኳን ትጠየቅና ካልፈቀደች በግድ አይዳራም። የሚገርማችሁ ግማሽና ከዛ በላይ የሚሆኑት ህዝቦች ሴቶች ቢሆንም በሚያሳዝን ሁኔታ ግን ሸንጎ ላይ የመገኘትም ሆነ የመናገር ሙሉ መብት ተከልክለው ነበር። ህጉ የሚወጣው ለወንዶች ብቻ። ሴት ልጅ በደሏ የሚሰማበት አንዳችም መድረክ አልነበራት። የቃቂዋ ወርዶት ግን ይህንን ግልጽ በደልና የዘመን ጭቆና ልቧ ሊቀበለው አልቻለም። የሌሎቹን ሴቶች ለቅሶና እንባ ስትመለከት መኖር አልፈለገችም። እናም በአደባባይ ቆማ በቃኝ አለች። ይህንን ስታደርግ እጅግ በጣም ትልቅ ትግልና የሥራ ማቆም አድማም ጭምር አስደርጋ ነበር። የቃቂዋ ወርዶት ትግሏን የጀመረችው ዝም ብሎ በተራ ስሜት አልነበር፣ እንዲሁም በብልሃት እንጂ። መጀመሪያ ያደረገችው ነገር ሴቶችን ማደራጀት ነበር። በየገበያው በየማህበራዊ ስብሰባውና በየውሃ ቅጁ ስፍራ እየሄደች ስለ መብታቸው ታስተምራቸው ጀመር። በአጭር ጊዜ ውስጥ እሷን የሚከተሉ የሴቶች ቁጥሮች በሺዎች መቆጠር ጀመሩ። እንዲሁም ጠንካራና ኃያል የሆነ ኃይልን መሰረተች። ከዚህም ታሪክ የማይረሳውና በወቅቱ ወንዶችን እጅጉን ያስደነገጠው የቤት ውስጥ ስራ ማቆም አድማ ነበር። ባንዴ አገሩን ያተራምሰው ጀመረ። ሴቶች ሁሉ ምግብ ማብሰል፣ እንሰት መፋቅ፣ የቤት ውስጥ ስራዎችን መስራትና ወደ ባሎቻቸው መቅረብ እንዲያቆሙ አደረገች። ይህ አድማ በየቤቱ ትልቅ ቀውስ ፈጠረ። ወንዶቹ ያለ ሴቶቹ ህይወት ምን ያህል ከባድ እንደሆነ ወይም ደግሞ ዋጋ ቢስ እንደሆነ በተግባር ተረዱ። ወርዶ አንቺ የምትይው ጥሎሹን ከስክሶ ያመጣት የገዛ ሚስቱ ፈትቻለሁ ስትለው የሱ ፍቃድ አይጠየቅም። ንብረቱን ከስክሶ እሱ ሙልጭ ይውጣ። አባቶቼ ይሄ በመንደር ሽምግልና የሚያልቅ ጉዳይ ላይ አጆካ ጊዜ በመንደር ሽምግልና ማይ ለምን አለ ባልየው ሚስቴን እፈታለሁ ብሎ ፍቺ ካልፈቀደና አንቂት ካላነሳ የቱንም ያህል ብትበደል የአካባቢ ሽማግሌም ግፍ መዋሉ ቢያውቅም ፍቺ ላይ ግን መወሰን አይችልም። ይህን የተበደሉ ወንዶች ታዲያ እንደ ተራ አልተዋት፣ በትልቁ የዣጋ ሸንጎ ላይ ገተሯት። ይህ አድማ ወንዶቹን ክፉኛ ስላስጨነቃቸው ጉዳዩን ወደ ትልቁ የባህል ፍርድ ቤት ወይም ደግሞ የዣጋ ምክር ቤት አመራ። ወርዶት በጥበቃ ስር ሆና በወንዶች ሸንጎ ፊት ቀረበች። ነገር ግን አልፈራችም፣ አልተንቀጠቀጠችም። በዚያ የወንዶች ብቻ ጉባኤ ፊት ቆማ ሴቶች ንብረት የማፍራትና የማውረስ መብት ሊኖራቸው እንደሚገባ፣ ካልፈለጉት ባል ጋር በግዳጅ መኖር እንደሌለባቸውና በትዳር ውስጥ የሰዋዊ ክብር ማግኘት እንዳለባቸው በምክንያትና በማስረጃ በህግ አግባብነት አስገራሚ ሙግት አደረገች። ንግግሯ የሸንጎውን ሽማግሌዎች ወይም ደግሞ ዳኞች አፋቸው እንዲይዙ አደረገች። ታሪክ እንደሚነግረን ከሆነ ወርዶት በዚህ አላህ አስጨራሽ ሙግት ውስጥ የሴቶችን መብት የሚያስከብሩ በርካታ አንቀጾችን በባህላዊ ህግ ውስጥ እንዲካተቱም ጭምር አድርጋለች። ይህች ሴት በጣም ጀግናና አስተዋይ ሴት ነበረች። እንድታስተውሉ የምፈልገው ነገር ከአውሮፓና ከአሜሪካም ጭምር ቀድማ እጅግ ታላቁን የፌሚኒዝም እንቅስቃሴ የጀመረች ሴት ነበረች። ፌሚኒዝም ልክ ነው እያልኩ አይደለም። አዎ ልክ ነው እያልኩ አይደለም። ነገር ግን ትክክለኛውን የሆነው ባህላዊ እንቅስቃሴ ማድረግ ችላለች። ስለዚህ ጀግና ሴት ግን ጠቅለል ያለ መረጃ ልስጣችሁና ቪዲዮን በዚሁ ላብቃ። የቃቂዋ ወርዶት ታሪክ በኢትዮጵያ የሴቶች እኩልነት ታሪክ ውስጥ የወርቅ አሻራ ጥሏል። ታዲያ ታዋቂው ደራሲና ጋዜጠኛ አለማየሁ ገላጋይ የቃቂ ወርዶት በሚል ርዕስ በሀገር ፍቅር ቲያትር ቤትም ለረጅም ጊዜ በቲያትር መልክ ቀርቦ የብዙዎችን ልብ መስረቅ ችሏል። እሷ የምዕራባውያንን የሴቶች መብት ተሟጋች አስተሳሰብ ሳይሆን የራሳቸውን የባህል መዋቅር በመጠቀም መብትን በብልሃትና በጽናት ማስከበር እንደሚቻል ያሳየች ታላቅ መሪ ናት። አንድ እንድታውቁልኝ የሚፈልገው ነገር አለ። ይሄ ቪዲዮ ስለ ፌሚኒዝም የሚያወራ ቪዲዮ አይደለም።
የሴትዮዋን ጀግንነትና ከምንም በላይ አለመወራቱን የሚያወራ ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። እናንተስ ስለ ቃቂዋ ወርዶት ምን ያህል ታውቁ ነበር? በየአካባቢያችሁ የምታውቋቸው መሰል ታሪኮችን ኮሜንት ሴክሽን ላይ አጋሩ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በአክብሮት ጠይቃለሁ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።